ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። የማያልቅባት መዝራዓ ዘንድሮ ነጭ ሽንኩርት ተክላ ነጯ ሽንኩርት ተኝታ ቀርታለች ማለት ነው። አላሁ ሙስተዓን። ናዕና ተክላታለሁ ወይ በጎን ሆኜ ነው አይደላት። ናዕና ተክለዋለሁ፣ ይለምዳል ይጠፋል። ናዕና ተክለዋለሁ፣ ይለምዳል ይጠፋል። ምለት ከለው ነጭ ሽንኩርት ተክለዋለሁ። ይኸው ወደ ወሩ እየመጣ ነው። ትርሙስሙስ ብሏል። አላርግም ብሏል። ቅጠሉን እየሸመጠኩ ነው፣ ቆነጠኩ ነው። ድመቶቹ መከራ በሉኝ። ድመት እርባታ ቢረባ ዝም ሞልቷል። ድመት እርባታ ተረብቶ የሚከበር ቢሆን እኔ ባከበርኩኝ። እና ይሄ ደግሞ አቦሱዳ ይመስለኛል። እንትን ፍልፍል አስዋድ ወላሂ ላዚም ፍልፍል አስዋድ ባህራት አምጥቼ ዘርቼው ነበረ። ይሄ በቀለ ማለት ነው። ተለይተው ፍልፍል አስዋድ እንትን ነው ማለት ነው። ይኸው እዛም አለ ፍልፍል አስዋድ ይበቅላል ብዬ አንድ ቀን አይቼው አላውቅም። ቆንጆ በርበሬ ማለት ነው። ይኸው ግን በቅሏል። ይደጋ ግን እንጀዝም አለ። ግን ብዙ ነው የዘራሁት። ግን ነጭ መጣፈጥም ጥቁር መጣፈጥም ድንብላልም ኩዝበራ ማለት ነው። መሬቱ ጨረር ስለሆነ ግን አያወጣም። የዱባ ቅጠል ደግሞ የመሰለው እንትን ነው። ሸማ እያበበ ነው ደግሞ እንዲሁ ነው ማለት ነው። ቅጠሉን እየቆነጠው እየለመለምኩ ነው ቦታ እንዳያሰፋ። ያው ነጭ ሽንኩርት ነው ይሄ ግድም ነጭ ሽንኩርት ነው። በርበሬ እዚህ አፈላሁኝ፣ እዚህ ፈላ። ድመቶቹም ከፈሩ በእሎታ በቃ እንደገና ጠፋ ማለት ነው። አምና በርበሬ ነበር ቁማን ብቻ ያሸክመኝ ማለት ነው። የሂንዲ በርበሬ የሚያቃጥል ማለት ነው። ሽጥ ብለው 3 ፍሬ 4 ፍሬ ተይ በላይ የማይዝ አምናው ትዝታ አለ እንዳይሸት እንዳይሆን። የነጭ ሽንኩርት ነው። ትናንት በስቲያ ኮትኩቼ በደንብ አድርጌ ቪዲዮ አንስቼው ታበቃ እንደገና በዋትስአፕ ነበር በሰው ላይ ያደረኩት። በዛ መላክ አልፈልኩም ሲሆን ጠፊት አለ። በዛው ጋላሪ ገባ ነበር እስከዛሬ። ግን እዛ ትናንት ውስጥ አልገባም። ለምን እኔ እንጨታለም ፈልጌው መሰለኝ። ይሄው ዱባ ቅጠል የመሰለ ምንድነው ሸማም ነው እያበበ አንድ ወርዳ ሰጥቻችኋል። አበባ ለዩቲዩብ ተከታታዮች ማለት ነው። እዚህ ደግሞ በርበሬ ቡቃያ እዛ ላይ አሁንም ቃሪያውን ነው። በነገራችን ላይ ፍሬውን ገዝቼ አይደለም ቃሪያውን ነው ፈትፍጬ እና ያኛው ፍሬውን በጋላ አንዳንድ ሪያል የሚሸጣል። ያን ብገዛው ምን መሰላችሁ አመና የሂንዲ በርበሬ ሽጡ ብሎ ነው የሆነው ማለት ነው። አላጅበኝም። ዘንድሮ ግን ራሴው ቃሪያውን አምጥቼ ነበር። ይሄው እዛው ተተከልኩ። ድመቶቹ ቆፈሩ በእሎታ በቃ እንደገና ደረቀ። አሁንም እንደዛው በቅሏል። እኔ ይድረቅ አይድረቅ አላውቅም። ናዕና ብዙ ጊዜ ለመደ እንደገና ይጠፋል። እና ይሄን ይመስላል። እዚህ ደግሞ በሀገራችን አሩቲ ይባላል። አሩቲ ነው እቺ እነዚህ ያቸው ዘለ አሩቲ ነው። አሩቲው ደግሞ እየለመደ መሰለኝ እንግዲህ ለምዶ ታደገ ማለት ነው። ኢንሻአላህ እሳት ቆሻሻ አምጥቼ አቃጥዬ አመድ ያረግበታለሁ። አመድ ይወዳል ሀገራችን ላይ ማለት ነው። ብዙሃኛ አመድ ይወዳል እሱ። አራጭና አዳምና እሱ አመዳማ ቦታ ላይ አመድ ነገር ያብለ እሳት ቀጣይ ቦታ ይወዳል። እኔ እንደ ሀገሬ ይሄ ደግሞ ኩዝበራኖች ነበሩ እዛ። አሁን ውሃ ሳጠጣው ችልስ ብሎ ወደዛው ተደፍድፈዋል ማለት ነው። ኩዝበራውም አምና ጫካ ነበር። ዘንድሮ ግን እኝ ነው የሚለው ዝም ብሎ ማለት ነው። ደግሞ ዘንድሮ አልሐምዱሊላህ መሬቱ ራሱ ጠቁሯል። ያላማ ላደርግበት የለኝም። እሳት አቃጥያ መድና ስንሰዋለሁ ምን እላለሁ። ግን ተኝቷል። ነጭ ሽንኩርት አምናም ተክዬ ነበር እንደ ባሎ እንደገና የጠፋው ማለት ነው። ዘንድሮም ያው ተክያለሁኝ። ቅጠሉን ሳጠጣ ውሃ ድመቶቹ የተፈራፈሩ እያበላሹት እንደገና ቅጠል ቆነጥበዋለሁ ማለት ነው። እና ይሄን ይመስላል። ለምታበረታቱኝ ቴንኪው እላለሁ። ዛሬ ጊዜ የሚያበረታታት ቀርቶ ለሸር ማርጌበት አላውቅም። ለወሬው ነው እንጂ ይሄን ይመስላል። ኢንሻአላህ ዩቲዩቡ ተኝቶ ቀርቷል። 45 ሰው ብቻ ሰብስክራይብ እንዳደረገ በዛው ተኝቶ ቀርቷል ማለት ነው። ኢንሻአላህ አበረታቱን።